በሃይማኖታችን የመጣው በቁርባን ነው ማገባው ይያለ በቁርባን ነው ማገባው ይያለ ተክልዬ ማላገጫውን የሆነው ተክልዬ ቁጭ ብሎ ለብሶ ነጭ በነጭ ለብሶ ቆርብ ያለው ብሎ ተከናንቦ ቆራቢ ነኝ ብሎ ቪዲዮ እየላከልን ፎቶ ልትከሱት አልቻላችሁ? እኔ እግዚአብሔር ይክሰሰው ነው ያልኩት። በቃ እኔ ማለት ቅርብ ጊዜ ነው ወደ ራሴ የተመለስኩት። እኔ ለዛውም በነፍስ አባቴ ብርታት በሳቸው ብርታት ወደ ራሴ የተመለስኩት። ለምን አንደኛ አረከሰኝ ማለት እችላለሁ። ለምን በሃይማኖቴ እኔ እሱን በፍጹም በሃይማኖቴ መደራደር አልፈልግም። ስጋና ደሙን ተቀብዬ ቆራቢ ነኝ እያልኩት እየነገርኩት እዚህ ጋር በቃ እንጃ እንዴት ብዬ እንደምገልጸው ራሱ ግራ ይገባኛል አንዳንዴ። ሃይማኖቴንም ኦርቶዶክስ ተዋህዶንም ቤተክርስቲያንንም የናቀ ሰው ነው ይሄ።